በአንድ ወገንተኛ ሆናችሁ ስትናገሩ ዳር ነው የምትቀሩት። ዛሬ ነገ የምንላችሁ ነገር ቢኖር እነዚህ ልጆች ይታረቃሉ፣ እናንተ ግን ዳር ነው የምትቀሩት። ከቻልሽ አሁን ማድረግ ያለብሽ እህትሽን ተቆጪና ከዚህ ነገር እንድትቆጠብ አድርጊያት። በጣም ጥሩ። እሱን አንተ አትነግረኝም? አንድ ሰው ሲገፋ የራሱ የሆነ መንገድ ይፈልጋል አይደል? በተደጋጋሚ ገፋችሁ፣ በተደጋጋሚ ይቅርታ ጠይቃት። ከዛ በኋላ ወንድ ልጅ ነው በቃ ተስፋ ይቆርጣል። ብዙዬ መልካም አስተሳሰብ አላት። አዎ እንደውም ብዙ ነገር እያረገችን ነው። በቃ ይሄ ደግሞ ማይካድ ነገር ነው እያረገችን። ግን እናንተ ማጋጋል ማባባስ በጣም ስለምትወዱ ነው። አንዳንድ ልጆች አላችሁ። ወገንተኛ አትሁኑ። በቃ ሩት አጥፍታለች፣ አዎ አጥፍታለች። አብርሃም አጥፍቷል፣ አዎ አጥፍቷል። ግን ሁለቱንም መቆጣት ነው ያለበት። ለምንድን ነው ከአንድ ወገን ብቻ ሆናችሁ የምትናገሩት? አብርሃም አላጠፋም ነው? እውነት ለእናንተ አላጠፋም ነው? ትናንትና እኮ ይሄ እኮ የሚካድ ነገር አይደለም አይደል እንዴ? ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላም እንደሆናችሁ ተስፋ እናደርጋለን። ዛሬም እንግዲህ በላንዱ ቤት መተናል። ያው ሰሞኑን እየተፈጠረ ያለውን ነገር ታውቃላችሁ። ብዙዎቻችሁ ብዙ ነገር እየተባልን ነው፣ ግን እኛ ብንባልም አይገርመንም። ለምን ያው መናገር ያለብንን እየተናገረን ስለሆነ ማለት ነው። እና ቤተሰብ በጣም የሚገርሙ ልጆች አሉ። ስለነሱ ላወራ አይደለም የመጣሁት፣ ግን በዛው ለነካከው ብዬ ነው። በጣም ትገርሙ ልጆች አላችሁ። ማስተዋል ያለባችሁ ነገር ቆም ብላችሁ እንደ ባላምሮ በቃ እንደ አስተዋይ ሰው ቆም ብላችሁ ማየት ያለባችሁ ብዙ ነገር አለ። ዝም ብዬ ሳስበው ያለፈውን ነገር የምትረሱ ልጆች ናችሁ። ያ ማለት የተፈጠረውን ነገር ምንም እንዳልተፈጠረ ነገር አድርጋችሁ በአንድ ወገን በአንድ ሳይድ ብቻ እየፈረጃችሁ ያላችሁ ብዙ ልጆች አላችሁ። ለእናንተ ምንድነው መልእክቴ? ነገሮችን ቆም ብላችሁ አገናዝቡ። ማገናዘብ ያለባችሁ ብዙ ነገር አለ። እንደኔ ሳይሆን በቃ ልክ በእኛ ሳይድ ላሉ ልጆች ማለት ነው። እና በአንድ ወገን ብቻ መሆን ጥሩ አይደለም። ወገንተኝነት ምንድነው እየተፈጠረ ያለው? ሁሉም ሩታ ላይ ነው እየወረደባት ያለው። እቺ ባለጌ ያሳደጋት፣ እቺ ባለጌ ልጅ ምናምን ከሷ አልፎ ተርፎ ፋሚሊም ሲሰደብ ነበርና ምንድነው ቤተሰብ እንደዚህ ልጆች አላጠፉም አይደለም። አጥፍታለች እኮ ሩት። አሁን ሩትን ብቻ ወግኜ እየተናገርኩኝ አይደለም። ሲጀምር ከመጀመሪያ ጀምሮ አቋሜን ታውቃላችሁ። ሁለቱንም ጥፋተኛ አድርጌ ነው እኔ ስናገር የነበረው በዚህም በነበረኝ ሰዓት ከዚህም ከሄደች በኋላ ለምንድነው ጥፋተኛ ስለሆነች። ግን ነገር ግን የእሷ ጥፋት ብቻ ለምንድነው ጎልቶ የሚታየው? የጥፋቱ መንስኤስ ማን ነው ማለት ያለባችሁ ነገር አለ። ዝም ብዬ ሳስበው ሁሉም እየተነሳ እሷን ነው የቀሳት ያለው። ስለዚህ ቤተሰብ ለምንድነው ከአንድ ወገን ብቻ ሆናችሁ የምትናገሩት? አብርሃም አላጠፋም ነው? እውነት ለእናንተ አላጠፋም ነው? ትናንትና እኮ ይሄ እኮ የሚካድ ነገር አይደለም አይደል እንዴ? እሷን አስቀምጦ በየመዝናኛው በየሆቴሉ የፍቅረኛሞች ፕሮግራም ተዘጋጅቶ ኩሪፍቱ ሲዝናኑ ምናምን ያ ሲሆኑ ለእናንተ ጫወታ ነው እንዴ? ቆይ ለምን ተው አላላችሁትም? እሱንስ አሁን ገና ለገና የራቁት ፎቶ ወይም የራቁት ቪዲዮ የልጇ አባት ነው። ታዲያ ምን ይሁን? የልጇ አባት ቢሆንስ? እና ከሷ በላይ ምን ነው አስብለታለሁ አላችሁ። እናንተ በጣም ትገርሙ ልጆች ስላላችሁ ሁላችሁንም አይደለም ሁላችሁንም እየተናገርኩ አይደለም። በጣም ደሳስ የምትሉ ልጆች ያላችሁ ይሁን ከመቶ ማለት ነው 5% ማትሆኑ ልጆች ናችሁ። ወጣ ያለ ባህሪም ንግግር የምትናገሩ ልጆች። አብዛኞቻችሁ ግን አው ልክ ነሽ እኮ አው እንደዚህ ነው አው እንደዚህ ነው ማለት እኔ ብቻ ሳይሆን እነሱንም ተው የምትሉ ማለት እናንተ በጣም ብርጥ አስተሳሰብ በቃ እንዲህ ምን ልበላችሁ ማቹር ዲሆናችሁ ናችሁ። እና እናንተን ሳላመሰግን ማለፍ አልፈለግም ቤተሰብ። እና ለምን ወገንተኛ እንሆናለን? ለምን እሷ ብቻ ጥፋተኛ ተደርጋ ትወሰዳለች? አብርሃም አላጠፋም ነው ወይ? በቃ እኛ እኮ ብያለሁ ባለፈው ቪዲዮ አንናገር ብለን ነው እንጂ ብንናገር ብዙ ነገር ይኖራል። ወጣ ለምን እንደዚህ ያረግ ብንል እኛ አሁን ከምንናገረው ይልቅ እንዲህ የሚያቀራርበን ነገር ስለሚበልጥ ለዛ ነው ዝም የምንለው። ነገሮችን ገታ ማድረግ የምንፈልገው ለዛ ነው። እኛ ብትሰድቡንም ባትሰድቡንም አይገርመንም እኮ እየተሰማችሁን የመናገር መብት አላችሁ። ሚዲያ ላይ እኛ እስከወጣን ድረስ ልንሰደብም
ልንሞገስም እንችላለን። ሲጀመር እንዲህ አይነት ነገር አለ። ግን ደግሞ ወገንተኛ አትሁኑ። በቃ ሩት አጥፍታለች፣ አዎ አጥፍታለች። አብርሃም አጥፍቷል፣ አዎ አጥፍቷል። ግን ሁለቱንም መቆጣት ነው ያለብን። አሁን እኛ በጣም ሲብስብን ነው እየተናገርን ያለ ነው እንጂ ለሩት አግዘን የተናገርነው ነገር የለም። እዱም እያያችሁ ነው። ሰሞኑን ደግሞ የተፈጠረው ያው ቤተሰብ መሀል ሌላ ሰው ባዳ ቢናገር ምንም አይመስለንም ግን በእህት በኩል ወይ በወንድም በኩል እንዲህ አይነት ነገር ሲመጣ ለምሳሌ ትላንትና የተለቀቀውን ቪዲዮ አይታችኋል። ሩት ጋር እየመከራት ነው አሁን ዳዊት ይሻላል በቃ ቡዜ እኮ አዎ መክራታለች፣ አዎ ብዙ ቀን ተቆጥታታለች። ለምን ግን ቀላቀለችበት? የኛ እንትን ለምን አልተናገረችም? ለምን ትናገራታለች? እሷን ብቻ ለይታ አብርሃም ትላንትና ሲያጠፋ ለምን አልተናገረችም? ዛሬ ሩት ላይ ለምንድን ነው የምትበረታው እያለን የነበረው። በዛ ምክንያት ብዙዎቻችሁ ብዙ ነገር ተናገራችሁ። አይ ጥፋት ሰራችሁ ጥፋት። ታዲያ እኛ ሄደን መበጥበጥ ወይም ደግሞ አይ ብለን ነጥለን ማምጣት ነበረብን። በዛው እኮ የእናንተንም ማስተያየት የእናንተንም ኮሜንት ንገሩን ብለን ነበር። ግን እናንተ ወገንተኝነት አበዛችሁ። አንዳንዶቻችሁ፣ ሁሉንም አይደለም፣ አንዳንዶቻችሁ በጣም የምትገርሙ ልጆች ስላላችሁ ነው። ስለዚህ እንዲህ አይነት ነገር እየበዛ ስለሆነ እዚህም አሉ ጓደኛ ነን የሷ የቅርብ ቤተሰብ ነው ወንድሟ ነን ብለው በጣም ብዙ ነገር የሚናገሩ ሰዎች አሉና ለነሱ መልስ እንዲሆን ብዬ ነው ዛሬ ላንዱን ጠርቼዋለሁ። ላንዱን አወራዋለሁኝ። ለምን እንደዚህ እንደሚያደርግ ጠይቀዋለሁ። ለምን ሲጀምር በአንድ ብቻ ወገንተኝነት መሆን ጥሩ አይደለም። ነገ እነዚህ ልጆች መገናኘታቸው አይቀርም። በቃ እግዚአብሔር ብሎ ማለት ነው። እግዚአብሔር ብሎ ሲገናኙ ያወራን በሙሉ ማለት ነው ዳር ነው የምንቀረው። ለምን ባልና ሚስትና ባል ይጋጫል ብያለሁ ባለፈው። ሁሉም ሚዲያ ላይ ስላልወጣ እንጂ ከሚዲያ ጀርባ ብዙ ታሪክ አለ። እነሱ ሚዲያ ላይ ስለወጣ ነው የገነነባቸው። ስለዚህ ቤተሰብ የምንናገረውን አስተውለን እንናገረ ነግሬያቸዋለሁ። ቀደምም እኔ ብዙ የተናገርኩበት ምክንያት እህት ስለሆነች ነው። እህት ስትሆኑ ደግሞ ክፉ ነገርም ቢሆን በውስጣችሁ ይችላችሁ እንጂ አውጥታችሁ ሚዲያ ላይ አትናገሩም። በቃ መቻቻል አለባችሁ። አብርሃም አጥፍቷል፣ ሩትም አጥፍታለች። እንደዛ ነው ያልኩት። እናንተ ግን በምን እንደተረዳችሁት እኔ ምን አገባኝ። በፈለጋችሁት መንገድ ተረዱ። አዎ ከጎኗ ነበረች። እኔ እሱን መች ካርኩኝ ስትቆጣው እሱን እንደውም ለሷ ግዛ እሱን ስትቆጣው ነበር። አዎ ነበረ። ግን ደግሞ የሆነ ሳለች ሳተች። ያንን ነገር ለምን አረገች ነው እንጂ ያልኩት። ብዙዬ መልካም አስተሳሰብ አላት። አዎ እንደውም ብዙ ነገር እያረገችም ነው። በቃ ይሄ ደግሞ ማይካድ ነገር ነው እያረገችም። ግን እናንተ ማጋጋል ማባባስ በጣም ስለምትወዱ ነው። አንዳንድ ልጆች አላችሁ ለእናንተ እንዲሆን ነውና ያው ይሄንን ነው ልላችሁ የምፈልገው። አስተውሉ፣ ወገንተኛ አትሁኑ። ላንድ መጣክ እንዴ? ደህና ነህ? ሰላም ነው አለን ይመስገን። ስራ እግዚአብሔር ይመስገን። ቆይታ አሪፍ ነው። ምንም አይልም እግዚአብሔር ይመስገን። ትንሽ አሙኛል አትልም? ሳይኔ ሁላ ምናምን ተቆቅሯል አይደል? መጥተሽ ነው። አዎ እኛ የግድ ሚዲያ ላይ መውጣት አለብን ስንጀባደብ። እንደዛ ብለን እኮ ነው። አዎ ብቻለሁላ። ለዛ ነው። ሰላም ነው? ደህና ነኝ ያለው። ሰላም በላችሁ። ሰላም፣ እንዴት ናችሁ? የሜላት ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተም ሰላም? እዚህ ጋር ያንተ ቤተሰቦች እኮ ናቸው። የኔ ናቸው። ለነገሩ አዎ ለዛ ብዬ ነው። እንዴት ናችሁ የኛ ውድ ቤተሰቦች? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተም ሰላም ጤና እንደሆናችሁ ተስፋ አደርጋለሁ። እንግዲህ ካለው ነገር ራሳችሁን እየተጠነቀቃችሁ እየተጠበቃችሁ፣ ያው ጦርነት ነው እንግዲህ ምናልባት እኛ እንደሚወራው አይደለም ብለን እናስባለን። እንግዲህ ፈጣሪም እንደዚህ ያድርገው። ያው እግዚአብሔር መልካም እሱ እንኳን ከዛ ራሳችሁን እየተጠነቀቃችሁ እንደሆነ ተስፋ አደርጋለሁ። ራሳችሁን ጠብቁ መልእክቴ ነው በዛው። እና በሰላም ነው የፈለግሽኝ ዛሬ? አዎ ዛሬ እንግዲህ ያው የፈለኩበት አንተን የፈለኩበት ምክንያት ያው ታውቃላችሁ እየተፈጠረ ያለ እናንተም እዛ ነገር ውስጥ ማለትም ግጭት ውስጥ ባይሆንም ግጭቱን በማባባስ ሊሆን ይችላል፣ አስተካክላለሁ በማለት ሊሆን ይችላል። ብዙ ነገር አለ። ብቻ እንደዛ እያላችሁ ነገሮችን የምታባብሱ ልጆች አላችሁ። አንተን ይቻላል ማለት አይደለም አሉ ሌሎች። እና በዛ ጉዳይ ላወራ ፈልጌ ነው ዛሬ። ምንድነው እሱ
ሰሞኑን ያው ሩታ ላይ ብቻ ብዙ ሰው እየወረደባት ነው። ወገንተኝነት እየበዛ ነው እና በአንድ ሳይድ ብቻ ጥፋተኞቹም ሁለቱም ሆነው ሳለ ነገር ግን እናንተ ሩት ላይ ብቻ ነው እየወገናችሁ ያላችሁት። ለምን ያ ነገር ለምን ይሆናል? ሁላችሁም እየተነሳችሁ ፋይል አለኝ ፋይል አውጣለሁ አስፈራራታለሁ እንደዚህ ምናምን ፋይል ቆይ የእናንተ ፋይል ማብቂያ የለው። እኔ በጣም ስለገረመኝ ነው ዛሬ ጠርቼ ላወራ የፈለኩት። ምንድን ነው ችግሩ? አብርሃም አላጠፋም ነው? ሩትም አጥፍታለች እኮ። እኛ እኮ አላጠፋችም አይደለም፣ ግን እኛ ብንተዋቸው ፋሚሊንም ጨምሮ ማለት እኛ ብንተዋቸው ልጆቹ በራሳቸው ተነጋግረው መፍታት የሚችሉ ልጆች ናቸው። በመሀል ሰው እየገባ እየበጠበጣቸው ስለሆነ ነው እንጂ ነገሩ እዚህ ድረስ የደረሰው። መጀመሪያ መስተካከል የሚችል ነገር ነበረ። ለምን እንደዚህ ታረጋላችሁ? ነገርን የሚያባብስ የሚያጋጭ ነገር ለምን ታደርጋላችሁ? ምንድን ነው? የምን ፋይል ነው? ቆይ አንተም ትላለህ ትንሹ የሚላል የመጣ በሙሉ እንደዚህ ስለ ፋይል ያወራ። ምንድን ነው ችግራችሁ? ለምንድን ነው ወገንተኛ የምትሆኑት? ዛሬ በቃ ይሄን ነገር ሳልጠይቅ እንትን አላልፍም ብዬ ነው በቃ የጠራሁት። ለምን አያበቃም? በቃ እንተዋቸው። አልገባኝም ጥያቄሽ ማለት እኛን እንደምን እያይሽን እንደሆነ ግልጽ አይደለም። ግን አሁን ከጠየቅሽ ነገር አንፃር እኛ እንተዋቸዋለን። ብንተዋቸው እኛ ደስ ይለን ነበረ፣ ግን መተው አልቻልንም። ብንተዋቸውም እነሱ ነገሮችን ሊያስተካክሉ አልቻሉም። ከዛ አንፃር እኛ ወገንተኛም እንደምትይ ወገንተኛ አይደለንም፣ የማንም ወገንተኛ አይደለንም። አብርሃምም ሩታም ለኛ እኩል ናቸው፣ ማንኛቸውም ቢሆን ማለት ነው። እሺ ጥሩ ነው። ላስቆምና ይቅርታ። ግን አሁን ላይ ምን ትላለህ? እስቲ ላንዱ ሩት ብቻ ነው ጥፋተኛ እየተባለች ያለችው፣ አብርሃም አላጠፋም ማለት ሁሉም የየራሱ የሆነ እይታ አለው። በቃ እያንዳንዱ የየራሱ የሆነ እይታ አለው። የሚያይበት መንገድ የተለያየ ነው። ስለዚህ ሰዓት ሩታ ነው ጥፋተኛ አብርሃም ነው ጥፋተኛ ብሎ ለመወሰን ይከብዳል። በቃ ምክንያቱም ሁለቱም የያዙት በቃል ነው። ሁለቱም በየራሳቸው መንገድ አንዴ ነገሮችን አንዳቸው ያስተካክላሉ፣ አንዳቸው ያጠፋሉ። ባለፈው ሩታ አታለለችው፣ አሁን ደግሞ አብርሃም አታለላት። በቃ እንደዚህ እያሉ እርስ በርስ በቃ ቂም በቃል ሆነዋል። በቃ አንደኛውን አብርሃም ተነስቶ ሩታን በሆነ መንገድ በቃ ሰላም ሆኖ ይመጣል። በቃ አስመስሎ ማለት ነው። በቃ ሰላም ነኝ ከዚህ በኋላ አልሄድም ከአንቺ ጋር ነው የምሆነው ምናምን ብሎ ይመጣና ድጋሚ በቃ ሰላም ሆነ ተስተካከለ። በቃ አሁን ላይ ከዚህ በኋላ አይጣሉም ብለን ስናስብ ድጋሚ ይመጣና ድፍርስሩን ያወጣል። በቃ እየፈገርኩሽ ነው ምናምን አይነት ቀልድ ያመጣል። ይሄ ማለት ይሄ ሩታ የጀመረችው ጨዋታ ነው። አሁን እኔ ሩታ ላይ ለመፍረድ ሳይሆን ያኔ ትዝ ካለሽ ሩታ ነች እንደዚህ አይነት ጨዋታ ያመጣችው። ይሄ ማለት ትዳር ላይ እቃ መጫወት ማለት ነው። ማለት ይሄ ማይካድ እውነት ነው። በቃ እውነቱን እውነት ብለን ማለፍ አለብን። እህትሽ ስለሆነች ምናምን እኔም የቅርብ ጓደኛዬ ስለሆነች ምንም የምንሸፋፍንላት ነገር የለም። ጥፋተኛውን ጥፋተኛ ነው፣ ጥፋተኛ ያልሆነውን ጥፋተኛ አይደለም ብለን እውነታው ነው ተናግረን ማለፍ ያለብን። ያኔ እሷ የጀመረችው ጨዋታ ነው፣ ትዳር ላይ የጀመረችው ጨዋታ ነው። በእርግጥ እዚህ ሁሉ ነገር ውስጥ የከተታት የአብርሃም ነገር ነው ብዬ አስባለሁ። አብርሃም ወጣ ባይል መሀላቸው ላይ ክፍተት ባይፈጥር ሌላ ሴት ባያመጣ ኖሮ እንደዚህ አይነት ሀሳብ ውስጥ አትገባም ብዬ አስባለሁ። ግን ያን ነገር ልታቆም አልቻለችም። እሷም ልታቆም አልቻለችም፣ እሱም ሊያቆም አልቻለም። እና አሁን ላይ ሩታ ሰዎችን አበዛች። መደረግ የሌለበትን ነገር እያደረገች ነው። የባሏን ገበና ማስወጣት ማለት ከራሱ አልፎ ለሌላ ሰው ማሳየት ማለት ምን ማለት ነው? እና እሷ እንደዚህ ስታረግ ቢያንስ ከተረጋጋች ብለን ነው እኛ እጃችን ላይ ያለው መረጃ ለማውጣት እየሞከርን ያለ ነው ማለት ነው። ቢያንስ ይሄን ነገር አይታ ፈርታ ከተመለሰች ከዚህም በላይ ሚስጥር እንዳታወጣ ከዚህ በላይ የልጇን አባት እንዳታሰጣ ነው በማሰብ ነው እኛ ነገሮችን ለማስተካከል እየሞከርን ያለ ነው እንጂ ከማንም ወገንተኛ ሆነን ለማንም እያደላን ምናምን ነገር አይደለም። እናንተም እንደምታስቡት እንደዛ ለማድረግ ፈልገን አይደለም እኮ። ምን አለ መሰለን እኔ እኮ መጀመሪያ ብያለሁ፣ አንተ ከመምጣት በፊት እኔ ብዙ ነገር ተናግሬያለሁ። ጥፋተኛ አይደለችም አይደለም እያልኩ ያለሁት። አሁን እኔ እንዴት አድርጌ እንደማስረዳ መናገር በቃ የሆነ ያቅታላ ተናግረ ጥፋተኛ አይደለችም። ግን ደግሞ ቆይ ብለን ስንጀምር እሷ እኮ እልህ ለመጋባት ነው እያደረገች ያለችው አይደል? ምንም ቢሆን አዎ የልጇ አባት ነው፣ ከኛ በላይ እሱ ነው የሚቀርባት። አሁን ባልና ሚስት ሆነዋል አይደል? ብዙ ነገርም አሳልፈዋል። ግን
ይሄ ነገር የጥፋቱ መንስኤ ማጋ ነበረ? እሺ ትላንት እንደ ቀልድ የተጀመረ ነገር ዛሬ ያቆማል ወይ? ለምን እልህ አለ ጥፋት የሰራ አካል አለ። ያንን ጥፋት ለመመለስ ስትል እቺ ልጅ እልህ ውስጥ ገባች፣ ተያያዙልህ። ስለዚህ አሁን በቃ ማስፈራሪያ ያገኘች፣ ልታስፈራራው ፈለገች እንጂ አሁን ቆይ የምር አድርጊ ብንላት የምታደርገው ይመስልሃል? ከዳኒ ጋር ሆና እንደዚህ ያደርገች። ያን ማድረጓ ጥፋት ነው፣ ጥፋት እኮ ነው። ይሄንንም አንክድም እኮ ጥፋት ነው። ግን ደግሞ እንደዛ ሆኖ አሁን እኛ ሩት ጥፋተኛ ነሽ፣ ለምን እንደዚህ ታደርጊያለሽ ብለን ጥፋተኝነቷን አምና እኮ ይሄኔ እኮ አይታወቅም አይደል እንዴ ምን እንደምትል እሷ በውስጧ ምን እንደምታስብ ያንን ስለማናቅ እሷን ከመቆጣት ይልቅ ብንመክራት አይቀልም ወይ? አብርሃም ሲያጠፋ የት ነበርን? አንዳችን እንኳን ወተን አልተናገርነውም እኮ አይደል እንዴ? ይሄ እኮ የሚካድ ነገር አይደለም። አንዳችን ወተን ምንም አላልነውም። ዛሬ ሩት አንድ ፎቶ ወይም ደግሞ አንድ ቪዲዮ አወጣለሁ እንደዚህ ያለኝ የራቆት ፎቶ ምናምን ስትል ለምንድነው የምንናገረው ነው? አሁን ሁልጊዜ የኛ ጥያቄ ለምንድነው የተናገርነው? ለምንድነውስ የምንናገረው? ለምን እሷ ናት ጥፋተኛ የልጇን አባት ብለን የምንደመደመው? እሷ እሺ እና አብርሃም ኩሪፍቱ ሲሄድ የልጅ አባት መሆኑን አያውቅም ነበር? አብርሃም ራቆት ፎቶ ራቆት ቪዲዮ ሲሰሩ እዛ ገንዳ ውስጥ ሲላላጡ እሱ የልጅ አባት መሆኑን አያውቅም ነበር? እሷ ላይ ብቻ ለምንድነው እሷ የልጅ እናት አራስ ሆና ተኝታ ነው አይደል ይሄ ሁሉ ነገር የተፈጠረው? ያኔ እሱ የልጅ አባት መሆኑን አያውቅም ነበር? ለሷ ሲሆን ነው የሚገናው ነው የኛ አባባል። ምንድነው አንድ ፎቶ ብቻ ነው የያዘችው እሷ እንዴ? እሺ የፍቅረኛሞች ፕሮግራም ተዘጋጅቶ ታገማኛለህ እንደዚህ ፕራንክም ቢሆን ለምን ይጠቀሙታል? ሲጀመር ማለት ነው ባለትዳር ተከብሮ ነው መቀመጥ ያለበት። አሁን እኔ የኔ ባለቤት እንደዚህ ቢያደርግ የምር ምንኖር ይመስላል? የምር እንደዚህ ምንኖር ይመስላል? ለምን እንዴ? አይደለማ ማስተዋል ያለብን እኮ ብዙ ነገር አለ። ቪዲዮዎች እኮ አሉ። በቃ ሩት አድርጋለች። እውነት ሩት ኩሪፍቱ ሄዳለች። እውነት ሩት የፍቅረኛሞች ፕሮግራም ተዘጋጅቶ እንደዛ ሆናለች ወይ? አንድ ከደስታ ጋር ስትሰራ ነው ያየነው። እሱንም በስንት መከራ እዛ ከሄደች በኋላ አንድ እሱን አየን። ሁለት ከዳኒ ጋር ዳኒና እሷ ሊቀልዱበት እንደሆነ ያው ማንም ያውቃል፣ የሚታወቅ ነገር ነው። ለቀልድ ነው። እሱ ግን ከሄርሜላ ጋር ያ ሁሉ ነገር ሲሆን ማን ተቆጣው? የሱ ስራ ጥሩ ነው፣ የሩት ስራ ነው መጥፎ? ያ ነው ለኛ ጥያቄ እንትን ያለብን የፈጠረብን። እሷ ላይ ለምን ገነነ ነው። ልክ ነሽ እኮ እንደዛ አይደለም። ማን ነው ሲያስተማራት? አይደለም እኮ እናንተ አይልሽ። አሁን እንትና እናደርገው ነገሩን። አሁን አንቺ ወደ አንድ ወገን ብቻ እያደላሽ ይመስለኛል። አይደለም ለምንድን ነው መሆን ያለበት በዚህ ሰዓት ማለት እኛ ሁሌም ባላንስ ከዛ ማለት ማድረግ ያለብሽ ያኔ በእርግጥ ብዙ ነገሮች ተፈጥረዋል። አብርሃምን በራሱ እሷም ያን ሁሉ ነገር ሲደረግ ግን ሩታ እየገፋችው ነበር። ይሄንን ደግሞ አትርሺ። እኔ የሩታን እንትን ብቻ ለማወቅ እኮ የነገሩ መንስኤ መጀመሪያ ምንድን ነበረ? ሄርሜላን ቤት ድረስ ይዞ ሲመጣ አብሯት ሲሆን ከዛ በፊት እኮ ሩታ ኩሪፍቱ ከመሄዱ በፊት እንደዚህ አይነት ነገር ውስጥ ከመግባቱ በፊት አብርሃም በተደጋጋሚ እሺ ናልንገር ላስቆም አብርሃም ተይቋታል። አሁን እኮ ይኸውልህ እኔ ልንከራከር አይደለም የጠራው ከኔ ነኝ የጠራው ናልንገር። እንደዛ ከሆነ ማለት ነው እልህ ተጋብቶ እሷን ቢያለችኝ ብሎ ሄዶ ከሷ ጋር እንደዛ መሆን ነበረበት። ያንን ደጋፊ ናችሁ እናንተ? ያንን ደጋፊ አይደለንም፣ ግን ቢያንስ አንድ ሰው ሲገፋ የራሱ የሆነ መንገድ ይፈልጋል አይደል? በተደጋጋሚ ገፋችሁ፣ በተደጋጋሚ ይቅርታ ጠይቃት። ከዛ በኋላ ወንድ ልጅ ነው በቃ ተስፋ ይቆርጣል። ከዚህ በላይ ዝቅ ብሎ እንትን ማለት አልፈለገም። የቻለውን አድርጓል። በተደጋጋሚ ይቅርታ ጠይቋታል፣ ግን እሷ በጣም በተደጋጋሚ ገፋችሁ። ከዛ የራሱን አማራጭ ተጠቀመ። ይህን ማድረጉ ግን ትክክል ነው ብዬ አይደለም፣ ትክክል ነው ብዬ እየደገፉት አይደለም። አብርሃም ትልቅ ጥፋት አጥፍቷል፣ ያኔም ቢሆን ማለት ነው። እና አሁን ላይ ግን በቃ ሁለቱም ከመሀላቸው ያለውን ነገር አስወጡ። ከዛ በቃ ታረቁ ብለን ነበረ። ሁሉም ባለፈው ቪዲዮ ሰርተን ነበር አብረን እንኳን ደስ ያለሽ ምናምን አይነት ቪዲዮ ሰርተን ነበር አይደል? ያንን ሁሉ ነገር ነው አይደል? እነዚህ ሰዎች እየተጫወቱ ያሉት ፋሚሊም ላይ ጭምር ነው። ሁሉም ሰውን እያታለሉ ነው በየተራ ማለት ነው። እነሱ እርስ በርስ እየተታለሉ ይመስላቸዋል፣ እርስ በርስ በቀል እየተወጣጡ ይመስላቸዋል እንጂ ከነሱ እኩል የሚሰቃይ ቤተሰብ አለ።
የሚሰቃይ ጓደኛ ያለ የእነሱን ሰላም የሚፈልግ የእነሱን ደስታ የሚፈልግ ምንም እኔ አይደለም እንዲህ ዝም ብዬ ሳስበው ሰላማቸው የሚፈልጉ በጣም ጥቂቶቹ ናቸው። ጥቂቶቹም እንደዚህ አይነት ለእነሱም ክብር መስጠት አለበት፣ ለጥቂቶቹም ቢሆን ማለት ነው። ስለዚህ ይኸውልህ አንዱ አሁን ማለት ነው በቃ እናንተ አቁሙ፣ እኛ ብናቆም ይሻላል እኔንም ጨምሮ። ከዛስ ነው አቁመን እኮ አይተነዋል። ከዚህ አይደለ አቁመን አይተነዋል፣ ግን ምንም የመጣ ለውጥ የለም። እንደውም ስንናገር ይሻላል። ቢያንስ እኛ ስንናገር ኦዲየንሶች ይናገራቸዋል፣ ፋሚሊዎች እነሱ ይናገራቸዋል፣ እነሱን ሲናገራቸው ይሰማሉ። ግን እኛ ዝም ብለን ሁሉም ዝም ብሎ እኮ አይቶታል። ሁሉም ዝም ብሎ ግን ካየው በኋላ እነሱ ምንም የመጣ ለውጥ የለም አይደል? በድጋሚ ነው ሁሉም ተነስቶ እየተናገራቸው ያለው። እንደውም ሰው ሲናገራቸው ይሻላል ብዬ አስባለሁ። አሁን ዝም ብሎ ከማለት አንቺን በቻልሽው አቅም እየበጠበጥን ነው። መበጥበጥ ማለት መበጥበጥ ሳይሆን እንጂ በቻልሽው አቅም አሁን አንቺ በራስሽ በኩል ምን አድርገሻል? ከዚህ በፊት ብዙ መረጃውን ትንሹ መረጃ ምትወሳይቶሻል። ብዙ መረጃ እንዳለሽ ታውቂያለሽ። ጀመር እኔ እና እሱ አልጨረስንም እኮ ብቻ ስለሱ ልታነሳ አይደለም። አንተም ራስህ በበኩልህ ፋይል አለኝ መረጃ አለኝ ምናምን ነገር እኔ አለኝ መረጃ አለኝ እኔ አሳይቻቸዋለሁ። የእናንተ ፋይል ማብቂያው መቼ እንደሆነ ባናውቅም ማብቂያው በቃ እነሱ ሲያበቃ የኛ ያበቃል። እኛ እኮ ወደና አይደለም ፋይል የምንለው ነገሮችን ለማስተካከል ነው እንጂ ዝም ብለን አይደለም እያወራን ያለነው፣ በመረጃ ነው። ከቻልሽ አሁን ማድረግ ያለብሽ እህትሽን ተቆጪና ከዚህ ነገር እንድትቆጠብ አድርጊያት። በጣም ጥሩ። እሱን አንተ አትነግረኝም? አሁን ለዚህ አይደለም የጠራሁት። እሺ ማለት የጠራሽኝን መልሱን አግኝተሻል ወይስ አንተ እና እኔ ልንግባባ አንችልም? እንድንግባባ ከፈለግሽ ማለት የጠራሽኝ አንቺ ነሽ። እንድንግባባ ደግሞ የምትፈልጊ ከሆነ ትክክለኛ የሆነ ነገር ንገሪኝና ትክክለኛው ምላሽ ልስጥሽ። አንቺ እያልሽኝ ያለሽው ሩታን እየበደላችኋት ነው፣ ሩታን ብቻ እየተናገራችሁ ነው እያልሽ ነው። እኛ ደግሞ ያንን አላደረግንም። እኛ ነገርሻለሁ መጀመሪያ አብርሃምም ሩታም ለኔ እኩል ናቸው። እንደውም እኔ ከሩታ ጎን ነበርኩ ረጅም ሰዓት ማለት ነው። ግን በቃ ማከርኳት፣ በስልክ ማውራታለሁ፣ ቴክስትም ጽፍላታለሁ፣ አትመልስም በስርዓት። እዚህ ያለች ሰዓት በአካል ማግኘት ነበር። ከዛ ከሄደች በኋላ ግን ስልክም እደውላለሁ፣ አታነሳም፣ ቴክስት አደርጋለሁ፣ አትመልስም። ከዛ በኋላ በቃ ያለውን ነገር ምንም ምላሽ አልሰጥም ስላለችኝ በቃ ወደ ሚዲያ መጣሁኝና ሁሉም ነገር መናገር ጀመርኩኝ፣ እስከዛሬ የነበረው ማለት ነው። እና እኔ ሩታ ብቻ ጥፋተኛ ነች፣ አብርሃም ብቻ ነው ጥፋተኛ አይደለም እያልኩ ያለሁት። ሁለቱም ጥፋተኛ ናቸው። ግን በዚህ ሰዓት በጣም እያጠፋች ያለችው ሩታ ነች። በቃ ምክንያቱም አንዴ ደስታ ይመጣል ትቀበለዋለች፣ ዳኒ ይመጣል ቤት ድረስ ትቀበለዋለች። ይሄ ሁሉን ወንድ በአንድ ቤት ውስጥ እንዴት ታስተናግዳለች? አብርሃም ሲመጣ ትቀበለዋለች። ቆፍጠን ብላ ለራሷ ክብር ሊኖራት ይገባል። በቃ እሺ፣ ይሄንን ልትለኝ አንተ እኔ ጠርቼ ካንተ ልትለኝ በጣም ጥሩ። ይሄንን ነገር እሷ ማድረግ አትችልም። እሷ ማለት እኛ ሳንመክራት መቼ አደረገች? ከማን ጋር ምን በቃ ታደርገዋለች? በራሷ ሰው አየናት እኮ መቼ አደረገችው? ጊዜና ዘመን አለው እንዴ? እንደዚህ አይነት ነገር ተጀመረች። ምንም የጀመረች ነገር ስለዚህ ደውለን ጋራት በቃ እኔ እኮ ተደጋግሜ ደውዬላት በቃ እስክታነሳልኝ ድረስ ደጋግመ ደውለን እኔ እንደዚህ ያለላት የመሰላትን ማድረግ መብት አላት። መብትማ አላት እኮ ግን ከዚህ ነገር እንድትመለስ ከፈለሽ ስለ እህትሽ ህይወት የሚያሳስብሽ ከሆነ ይሄን ነገር አድርጊ። አንቺ ባላረግስ እኔ እሱ አንቺ ነው እኮ ግን ከማታረጊ ከሆነ ደግሞ ማን ጥያቄ ለምትጠይቁኝ እማታነሳበት ምክንያት አለ። ደጋግማችሁ ብትደውሉ ቴክስት ብታረጉ የሚጨቃጭቋት እንደሆነ ስለሚገባት ነው መሰለኝ አታነሳም፣ አትመልስም። በቃ ራሷ ማድረግ ያለባትን ታረጋለች። አብርሃምን ምን ማድረግ እንዳለባት ራሷ ታውቃለች። እኛ ስለነገርናት ስለመከርናት አይደለም። አይሽ አሁንም አብርሃም ምን ማድረግ አለባት ነው እያልሽ ያለሽ? አንቺም ትፈልጊያለሽ ማለት ነው አብርሃም የሆነ ነገር እንድታረገው። ለምን እኔ እንደዛ አላልኩም፣ ግን ወደ እርቅ ወደ ሰላም መምጣት እንዴት እንዳለባቸው የሚያውቁ ልጆች ናቸው። እስካሁን ተናግረን ምንም ስላላገኘን መጨረሻ ላይ ዳር ነው የምትቀሩት። ስለዚህ አሁን በአንድ ወገንተኛ ሆናችሁ ስትናገሩ ዳር ነው የምትቀሩት። ዛሬም ነገ የምንላችሁ ነገር ቢኖር እነዚህ ልጆች ይታረቃሉ፣ እናንተ ግን ዳር ነው የምትቀሩት። እኛ እኮ መታረቃቸው ነው ፈልገው በቃ ስለምንፈልግ ነው በተደጋጋሚ ምከሯቸው እንጂ ፋይል ምናምን እያላችሁ አታስፈራሯቸው። ፋይል ምናምን የምንለው ነገሮች ከዚህ በላይ እንዲበላሹ ስለማንፈልግ ነው እየተናገርኩት ያለሁት። ስለ ሁለቱም ነው እንግዲህ እኔ ጋር ያለው አቋም ይሄ ነው ማለት ሩታ አይመስለኝም ማናችሁም ጋር አይመስለኝም። ዝም ብዬ ሳስበው እንግዲህ ልትናገሩ ትችላላችሁ እንጂ አንድ ሰው ሲያጠፋ ካያችሁ አንዱ ላይ ነው የምትፈርዱት። ኤኒዌይ ስለዚህ ነበር የጠራው። አንተ ማቆም ያለብን ፋይል ምናምን የምትለውን ነው መናገር ትችላለህ፣ ትቀጥላለህ። ፋይል ምናምን የምትለውን ግን አቁም። በቃ ሌላ ነገር ምንም ልልህ አልችልም ከዚህ በላይ በቃ
አይ አንቺ አቁም ስላልሽኝ አይደለም እኮ ማቆሙ። ስለ ፋይሉ አቁም። መናገር ግን ትችላለህ ማለት ማውጣት ያለብኝን ፋይል አወጣለሁ። ከፈለኩኝ መናገር ያለብኝ ነገር እናገራለሁ። ለነሱ ይጠቅማል ያልኩትን ነገር አደርጋለሁ። አይ ጥሩ ነው፣ ቀጥል። ነገር ግን ነገ እንደ ታዛቢ ዳር ነው የምትቀረው። ይሄንን ነው ልልህ የምችለው። አብረን እናያለን። ይሄንን ነው የምልህ።